ማወቅ ማጣራት በቂ ባለሙያ ያለበት ተቋም ጋራንቲ ሊሰጥ የሚችል ተቋም መምረጥ አለባቸው። አሁን ብዙውን ጊዜ ፌል የሚያደርገው ሰው እንደ አርቢ ተቋም አይመርጡም። ትካትረስት መወድላቸው አንዱ እንትን በጣም ፍጹም ጤናማ የሆኑ ዶሮዎችን ነው የሚያስረክቡት። ኖት ኦንሊ ለእኔ ብቻም አይደለም። ስለዚህ የሚመርጡትን ተቋም ከማጋር ነው መስራት ያለብኝ። ምን አይነት ያ ተቋም ምን አይነት ጋራንቲ ይሰጠኛል፣ ምን አይነት ክትትልና ድጋፍ ያደርግልኛል የሚለውን ነገር በደንብ ማወቅ አለባቸው። ኢሳያስ ፍስሐ እባላለሁ። እዚህ ገላን ሲዳማ ዋሽ አካባቢ በዶሮ እርባታ ስራ ላይ ተሰማርቼ እየሰራሁኝ ይገኛለሁ። ስራውን የጀመርኩት በስልጠናው ነው ስጄ ነው። እንደ አጋጣሚ ነው። በእርግጥ ኦልሞስት ወደ 2 ዓመት አካባቢ ሊሞ ላይ ነው። ሚዲያ ላይ ነው የትረስት ማስታወቂያዎችን በቲክቶክ አይቼ በዛ ስልጠና ለመጀመሪያ ጊዜ እነሱ ጋር ስልጠናውን ወሰድኩኝ። በዛው ነው ወደ 1500 ለመጀመሪያ ጊዜ ከነሱ ወሰድኩኝ። በዛው ስራውን ጀመርኩኝ ማለት ነው። አዎ በጣም ጠቅሞኛል። የተወሰነች ባክግራውንዴም ኖርማሊ አግሪ ካልቸር ነው የተማርኩት። እሱ እንዳለ ሆኖ እንዲሁ ኮሜርሻል የሆነ እርባታዎችን ግን ስራ ለመስራት ያው ስልጠናዎች ይፈልጋሉ። ከስልጠናው በፊት ብዙ ኤክስፖዠር አልነበረኝም። ቀጥታ ስልጠናውን ወሰድኩኝ። ከስልጠናው በኋላ ነው ተጨማሪ ራሴን አፕዴት አድርጌ ወደ ስራ የገባሁትና ስልጠናው ስራውን እንዲጀምር ያው እንደ አንድ እንትን ጠቅሞኛል። እንደ አንድ እርምጃ እንትን ብሎኛል። ያው መጀመሪያ የጀመርኩት በ1500 ዶሮዎች ነው የጀመርኩት። አሁን እነዛ ዶሮዎች ስቲል አሉ፣ እንቁላል እየጣሉ ነው። ስለዚህ የጀመርነው በ1500 ነው። አሁን ላይ ግን ቢያንስ 1-2 ዙር ከዛ በኋላ 3ኛ ዙራችን አሁን ወስደናል። አሁን ወደ 3000 እዚህ ጋር ወደ 3000 ዶሮዎች አሉ። ስለዚህ ጥሩ ነው። ያው ጅምራችን ጥሩ ነው። ያለው ነገር የተሻለ ነው የሚል ነገር አለ። የመጀመሪያዎች ተመሳሳይ ናቸው። የመጀመሪያ ሲጀምር የ2 ወር ዶሮዎችን ነው ትረስት ያስረከበኝ፣ ወይ ደግሞ በቀን 61 ቀናቸው ነው የመጀመሪያ ዶሮዎችን ያስረክበኝ። በተመሳሳይ ቀጣዮቹንም በአቨሬጅ የ2 ወር ዶሮዎችን ነው ተረክበን ወደ እርባታ ያስገባናቸው ማለት ነው። እንግዲህ ያው ከትረስት ኖርማሊ አሁን ከትረስት እኔ ከተረከብኩኝ በኋላ ያለን ግንኙነት ጥሩ ነው። ኖርማሊ አሁን ደስ የሚለው ትረስት ጋር የተሻሉ ዶሮዎች በፍጹም ጤናማ የሆኑ ዶሮዎችን ነው ሊያስረክቡ። አሁን ከትረስት መወድላቸው አንዱ እንትን በጣም ፍጹም ጤናማ የሆኑ ዶሮዎችን ነው የሚያስረክቡት። ኖት ኦንሊ ለእኔ ብቻም አይደለም። እኔ ሪከመንድ ያደረኳቸው ብዙ አርቢዎች አሉ፣ ከ5 አርቢዎች በላይ። እነሱ ምስክር ሊሆኑ ይችላሉ፣ ከኔ በኋላ የወሰዱ ማለት ነው። ስለዚህ አንዱ ኳሊቲያቸው ጤናማ የሆኑ ዶሮዎችን ይሰጣሉ። ከዛ በዘለለ ግን ያው በስራ መካከል ለሚገጥሙን አንዳንድ ችግሮች በተለይ ኤርጀንት የሆኑ የባለሙያ ድጋፍ የሚፈልጉ ነገሮች ሲሆኑ በስልክም በተለያየ ኮሚኒኬሽን ሜትድ እንገናኛለን። ስለዚህ አስፈላጊ የሆኑ ድጋፎችን ያደርጉልናል። ስለዚህ ያለን ግንኙነት ጥሩ ነው።
አዎ በዶሮ እርባታ ላይ ቻሌንጆች አሉ። ምንም ጥያቄ የለው። ቢዝነሱ በራሱ ያው በጣም ጥንቃቄ የሚፈልግ አንደኛ በዘፈቀደ የምትገቢበት ቢዝነስ አይደለም። ኖርማሊ እውቀት ይፈልጋል። ልክ አንድ አርቢ ዶሮ ማርባትን ሲያስብ መጀመሪያ በስልጠና የተደገፈ እውቀት ሊኖረው ይገባል። ከስልጠና በኋላ ወደ እርባታ መግባት አለበት የሚል እይታ አለኝ። ከዛ በኋላ ለሚገጥሙት ችግሮች ደግሞ ከባለሙያዎች ጋር የቅርብ ግንኙነት ካደረገ ችግሮችን እየፈታ የሚገጥሙትንም ችግሮች በቀላሉ እንትን እያለ እየቀረፈ የሚሄድበት ሁኔታዎች ይኖራሉ። ከዛ ውጭ ግን ያው አንዳንድ ቻሌንጆች እንዲህ ኢንሲደንታል የሆኑ እንትኖች ዴዞች ሊከሰቱ ይችላሉ። አንዳንዴ ይሄ እንደ ወረርሽኝ አይነት እንደዚህ አሁን ሰው በብዛት የሚፈራው እንደዛ አይነት ስለሆነ ማለት ነው። እና እንደሱ አይነቶቹ የሚፈጠርበት ሁኔታዎች ያው ከስንት አንዴ እንደዛ አይነት ሁኔታዎች ይፈጠራሉ። እነሱ እንደ ቻሌንጅ ነው ብዬ የማስበው። ከዛ ውጪ ግን ስራውን ቀረብ ብሎ መስራት ገብቶ መስራት ነው የሚፈልገው። ራስን ሰጥቶ አምኖበት በደንብ ዶሮ እርባታ እያንዳንዱን ነገር ውስጥ ገብተሽ መስራት ይጠበቅብሻል። ማወቅ አለብሽ። ያንን ነገር ማድረግ አለብሽ። ያ ካልተደረገ ብቻ ብር ስላለ ወይ ደግሞ ኢንቨስትመንቱ አዋጭ ነው ስለተባለ ብቻ ዶሮ ላይ ኢንቨስት ተደርጎ ስራ መስራት ትንሽ ይከብዳል። ስለዚህ ቻሌንጆቹ የተለየ ነገሮች አይደሉም። እንደዚህ አይነቶች ኢንሲደንቶች እንደዚህ ወረርሽኞች የሚከሰትበት ሁኔታዎች አሉ። ግን ባዮ ሴኩሪቲ ላይ በደንብ የተሻለ ስራ ከተሰራ ጥሩ ነገር ይፈጠራል ብዬ አስባለሁ። አዲስ ወደ ቢዝነሱ መግባት ለሚፈልግ አርቢ እኔ ሪከመንድ የማደርገው አንደኛ ስለ ዶሮ እርባታ በቂ እውቀት እንዲኖራቸው ይገባል። ማለት አግዝፈው ማየት የለባቸውም ወይ ደግሞ የዶሮ እርባታ አክሳሪ ነው ኦር ደግሞ እንደዚህ አይነት ከበሽታ ጋር ተያይዞ የሚፈሩበት ሁኔታዎች ሊኖር አይገባል። መጀመሪያ ከዶሮ እርባታ ጋር ተያይዞ በቂ እውቀት ሊኖራቸው ይገባል። ወደ ቢዝነሱ ለመግባት ያሰበ ማንኛውም አርቢ መጀመሪያ ስልጠናን መውሰድ ያለበት። ስልጠናን ሲወስድ ደግሞ የት ሄጄ ልሰልጥን የሚለውን ደግሞ በደንብ ማወቅ ማጣራት፣ በቂ ባለሙያ ያለበት ተቋም ጋራንቲ ሊሰጥ የሚችል ተቋም መምረጥ አለባቸው። አሁን ብዙውን ጊዜ ፌል የሚያደርገው ሰው እንደ አርቢ ተቋም አይመርጡም። ዶሮ ከየትም ተነስቶ ተሰብስቦ ተወስዶ ሼድ ውስጥ ቁጭ አድርጎ እንትን አይረባም አይደለም። ስለዚህ የሚወስዱበትን ተቋም በደንብ መምረጥ እንዲሁ ሚዲያ ላይ ስለተወራ ብቻ መሆንም የለበትም። ኖርማሊ ነው አሁን ከገጠመኝም አኳያ ሌሎች ላይ ጥንቃቄ ማድረግ አስፈላጊ ስለሚሆን ማለት ነው። ስለዚህ የሚመርጡትን ተቋም ከማጋር ነው መስራት ያለብኝ። ምን አይነት ያ ተቋም ምን አይነት ጋራንቲ ይሰጠኛል፣ ምን አይነት ክትትልና ድጋፍ ያደርግልኛል የሚለውን ነገር በደንብ ማወቅ አለባቸው። ያንን ከመረጡ በኋላ ከዛ ተቋም ጋር ግንኙነት መፍጠር፣ ስልጠናዎችን በአግባቡ መውሰድ፣ ከዛ ለእርባታ የሚሆኑ ቦታ በአግባቡ መምረጥ፣ ይህንን ሂደት በአግባቡ ካለፉ በእርግጠኝነት ትርፋማ የሚሆኑበት ሁኔታ ይፈጠራል። ስለዚህ ይህንን ካደረገ አንድ አርቢ አዲስ አርቢ የሚሆን ነበር ወደ ቢዝነሱን መግባት የሚፈልግ እነኚህን ፕሮሲጀሮች በአግባቡ ከተከተለ በእርግጠኝነት ትርፋማ የማይሆንበት ምንም ምክንያት አይኖርም ማለት ነው። ስለዚህ ያለኝ አስተያየት ይህንን ነው። ሞር ደግሞ እኔ እንደ ትረስት ያሉ ተቋምን ቢመርጡ ኖርማሊ እኔ ተጠቅሜ ከነሱ ወስጄ ከነሱ ጋር እየሰራው ነው። ከኔም ባሻገር ከኔም አልፎ ደግሞ ቅድም እንደነገርኩሽ ብዙ ወደ እርባታ የገቡ አዳዲስ አርቢዎችን ከዚህ ተቋም እንዲወስዱ ሪከመንድ አድርጊያቸው ከዚህ ተቋም ወስደው ኮሙኒኬት እንደራረጋለን። ስቲል በጥሩ ሁኔታ እየሰሩ ያሉበት ሁኔታ ነው ያለውና ስለዚህ ያው ከትረስት ጋር ቢሰሩ ጥሩ የሚል ነገር አለ።
እግዚአብሔር ይስጥልኝ። እናንተም ያው ስመርታችሁ ስለጠየቃችሁኝ፣ ስለጎበኛችሁን፣ ፋርማችንን ስላያችሁ፣ ክፍተቶቻችንም ያው ስለምትነግሩን እናመሰግናለን። እኛም እናመሰግናለን። በመተማመን ያርቡ።